ጤና ይስጥልን። የዳቮሱ ጉባኤና የትራምፕ ንቀት ብዙዎችን እያነጋገረ ነው። ትራምፕ እንደ ቄሳር ሁሉንም አስከብራለሁ ያሉበት መድረክም ነበር። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስር በመፍራት ወደ ዳቮስ አልበረሩም። የዩክሬኑ ዜሌንስኪ ደግሞ ዩክሬን በሩሲያ እየነደደች በመሆኑ ከዓለም ኢኮኖሚ ፎረም ጉባኤ ውጭም ሆነዋል። ትራምፕ የግብፁን አልሲሲም በዳቮስ ያገኙ ሲሆን አባይ የሚመነጨው ከግብፅ ፒራሚዶች ስር ይመስለኝ ነበር ሲሉ ተሰምተዋል። ለካስ ከላይ ከኢትዮጵያ ነው የሚነሳው ሲሉ የተሰሙ ሲሆን ኢትዮጵያም ጥሩ መሪ እንዳላት ሰው ነግሮኛል፣ የግድ ካንተ ጋር አስማማዋለሁ ሲሉም ለአብዱል ፈታህ አልሲሲም ቃል ሲገቡ ተደምጠዋል። ትራምፕ ስለ አባይ ያላቸው አረዳድ በፍጹም የተሳሳተ መሆኑን ባሳዩት ንግግር አባይ ወይም ናይል ሙሉ በሙሉ እንደቆመ ሙሉ በሙሉ የሚቆም ከሆነ ለግብፅ ወታደራዊ ድጋፍ እንደሚሰጡም ቃል ሲገቡ ተደምጠዋል። ትራምፕ ለያዙት የተዛባ ሀሳቤም የኢትዮጵያ ዲፕሎማሲ ምን ያህል የሞተ እንደሆነ መመልከት ይቻላል። ቢያንስ በትንሹም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደሚባል ናይል የሚመነጨው ከኢትዮጵያ እንደሆነና የአባይ ግድቡም የውሃ ፍሰቱን ሊያቆመው ቀርቶ ሊቀንሰው እንደማይችል ለትራምፕ ያስረዳ አካል አልታየም። በእርግጥ በሰሜኑ ጦርነት ምክንያት አብይ አህመድን ጨምሮ የኢትዮጵያ መሪዎች ወደ አሜሪካ እንዳይገቡ ማዕቀብ ስለተጣለባቸው ትራምፕን ለማግኘት መሰናክል ፈጥሯል። አሜሪካም አልሸባብን ለመዋጋት በሚል በየዓመቱ ለኢትዮጵያ ጸጥታ ብዙ ሚሊዮን ዶላር ከመስጠቷ ባለፈም የስልጠናና የትጥቅ ድጋፍ በአቶ መለስ ዜናዊ ጊዜ ታደርግም ነበር። በነፃ መሸጥ የሚያስችል የንግድ ስምምነትም ለኢትዮጵያውያን አበርክታም ኢትዮጵያም ያለ ቀረጥ ወደ አሜሪካ ምርት ታስገባ ነበር። ያውኑን አያድርገውና እነ ባራክ ኦባማም አዲስ አበባን ጎብኝተዋል። አቶ መለስም በስልጣን ዘመናቸው ለ6 ጊዜ ያህል ከአሜሪካ ፕሬዝደንቶች ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ግን ይህንን እድል አላገኙም። ከ2011 ዓ.ም ጀምሮ ገና ከመጡ በዓመታቸው አብይ አህመድ በየሀገሪቱ ማዕዘን ጦርነት ተቀሰቀሰባቸው። ባለስልጣናት መገደል፣ መፈናቀልና ጅምላ ስር፣ ጦርነትና ግጭት በዝቶ ታይቶባቸዋል። በዚህ ምክንያት አሜሪካም የጉዞና የኢኮኖሚ ማዕቀብ በአብይ አህመድ አስተዳደር ላይ ጥላለች። ወትሮንም ለአፍሪካ ንቀት ያለባቸው ትራምፕ የኢትዮጵያን ማዕቀብ ማቅለል ቀርቶም ኢትዮጵያ የስደተኞች ቪዛን እንዳታገኝም አግዷል። ኢትዮጵያም የሩሲያም የቻይናም የኢራን የህንድ ጥምረት ይሻለኛል በማለት ወደ ብሪክስ አዘንብላለች። በዚህ ምክንያት ትራምፕ የአባይን ምንጭና የኢትዮጵያ ጠቅላይ ሚኒስትር ማን እንደሚባሉ እንደማያውቁም ነገር ግን ጎበዝ ነገር እንደሆነ ሰምቻለሁ ሲሉም በዳቮስ ተሰሙ። ጦርነት ቀስቃሽ የሆኑት ትራምፕ በአሜሪካ በጀት የተሰራው ግድብ ግብፅን የሚጎዳ ከሆነም ኢትዮጵያ መረዳት ያለባት ለግብፅ ወታደራዊ ድጋፍ እንደምናደርግም ነው ሲሉ ተደምጠዋል። የኢትዮጵያም የመንግስት የሳይበር ሚሊሻ ደግሞ ሙሉ ትኩረቱ ህወሓት ፈራረሰም፣ ፋኖ ከሻቢያና ከህወሓት ጋር ስምምነት ፈጠረም፣ እርስ በርሱ ተጣልቶ ተበታተነም፣ ኦነግ ሸኔ ተደመሰሰም፣ ብልጽግና አበበ የሚል ፕሮፓጋንዳ ከመስራት ውጭ ስለ መሰረታዊ ሉዓላዊነት ጉዳይ ማንሳት አቁሟል። ይህም የኢትዮጵያ ዲፕሎማሲ ቁልቁል እንዲወርድ አድርጓል። 130 ሀገራት በሚሳተፉበት የዳቮሱ የስዊዘርላንድ ጉባኤ ላይም ኢትዮጵያም ድምጿ አልተሰማም፣ በሌለችበትም ተመክሮባታል። የእስራኤሉ ጠቅላይ ሚኒስትር በጋዛ በተፈጸመ የዘር ጭፍጨፋ ምክንያት ዓለም አቀፍ የጦር ወንጀል ፍርድ ቤት በጥብቅ ስለሚፈልጋቸው አውሮፓውያን አሳልፈው ይሰጡኛል በሚል ስጋት ከጉባኤው ቀርተዋል። የአውሮፓ ሀገራት ቤንጃሚን ኔታንያሁን ለማሰር ዝተዋል። በኔቶ መበጣበጥ በአውሮፓውያኑና በትራምፕ መካከል በተፈጠረው ውዝግብ ምክንያት ብቻዋን የቀረችው ዩክሬን ፕሬዝደንቷ ወደ ዳቮስ ስዊዘርላንድ አልመጡም። ምክንያቱም ኬቭ በሩሲያ ሚሳኤሎች እየነደደች ነውና። አሁን በዩክሬን ክረምት ነው። ዩክሬን ክረምት ብቻ ሳትሆን ጨለማም ሆናለች። ዋና ከተማዋ ኬቭ ሳይቀርም በጨለማ ትውጣለች። ዩክሬን የመብራትና የቴሌኮም መሰረተ ልማቶች በሙሉ ስለወደሙ በበረዶም የተሸፈነውን ቤት ማሞቅ አልተቻላትም። በብርድ የሚሞቱ ህጻናት በዝተዋል። በዚህ ምክንያት ዜሌንስኪ ወደ ስዊዘርላንድ መብረር አልቻሉም። ቄሳሩ ትራምፕ በዳቮስ በዴንማርክ ላይ ተሳልቀዋል። ከአሜሪካ ውጭ ግሪንላንድን መጠበቅ የሚያስችል አቅም ያለው ሀገር ወይም ቡድን የለም ያሉት ትራምፕ ዴንማርክ
ዴንማርክ በ6 ሰዓታት ውጊያም በጀርመን እጅ ወድቃለች። ዴንማርክን እንጂ ግሪንላንድን ልተው አልችልም ሲሉም ተሰምተዋል። ዴንማርክ በጀርመን በ6 ሰዓት ውጊያ የምትጨበት ሀገር ናት። ሩሲያና ቻይና ደግሞ ግሪንላንድን ከዴንማርክ ለማስለቀቅና ለመቆጣጠር የሚፈጅባቸው ጊዜ ከ20 ደቂቃም ያነሰ ነው ሲሉ ተደምጠዋል። ለዚህም እኛ ፈርጣማ ኃይላችን ይዘን ወደ ግሪንላንድ ደሴት ብንገባ ቻይናና ሩሲያም ግሪንላንድን ባይናቸው አያዩትም ሲሉ ተደምጠዋል። ሌላው ትራምፕ ካናዳም ያላቅም ሻትን ጠራሪ ቻይና ላይ መወተፍ አያዋጣም ሲሉም ወርፏል። ካናዳ ከኛ ብዙ ስጦታዎችን በነጻ ታገኛለች፣ መሪዎቿ ግን አመስጋኝ መሆን አለባቸው፣ ግን አይደሉም ሲሉ ተደምጠዋል። ትናንት ጠቅላይ ሚኒስትሩን ተመለከትኩ ያሉት ትራምፕ ብዙም አመስጋኝ አልነበሩም፣ ግን ለኛ አመስጋኝ መሆን አለባቸው ሲሉም ተናግረዋል። ካናዳም በሰላም የምትኖረው በአሜሪካ ምክንያት ነው። የካናዳው ጠቅላይ ሚኒስትር ማርክ በሚቀጥለው ጊዜ መግለጫዎችን ስትሰጥ ያንን አስታውስ ሲሉም ተደምጠዋል። ጠቅላይ ሚኒስትር ማርክ ግን ከጉልበተኛው ትራምፕ ይልቅ ዝምተኛው ሺ ጂንፒንግ ይሻለኛል በሚል ከቻይና ጋርም ግንኙነት መስርተዋል። ይህ ለትራምፕ ምስጋና ቢስነት ተደርጎም ተወስዷል። ትራምፕ የፈረንሳዩን ፕሬዝደንት ኢማኑኤል ማክሮን ስሙ እንጂ ጠባዩ የማያምር መሪ ሲሉት፣ ማክሮም ዓለምን ከደደቡ ሽማግሌዎች ግጭት ጠማቂነት ለመጠበቅ ፈረንሳይ ዝግጁ ናት ሲሉ ተደምጠዋል። ፑቲን ደግሞ ትራምፕ ግሪንላንድን ውሰድ እኔም ዩክሬን ላይ ገፋሉ የሚሉ ይመስላል። $1 ቢሊዮን ክፍልን የጋዛ የሰላም ቦርድ አባልነት በትራምፕ ሀሳብ አቅራቢነት የተመሰረተውን ኮሚቴ ነገረኛው ፑቲን $1 ቢሊዮን የሚከፍለው አውሮፓውያን በማዕቀብ ከፈረንሳይ ከያዙት ገንዘብ ነው ሲሉም ተደምጠዋል። ትራምፕም እነ እንግሊዝን በተለይ የቼልሲ ባለቤት የነበሩትን አብርሃሞቪችን ሀብት ወደ ትራምፕ አካውንት እንዲገባም ጠይቀዋል። ፑቲን አውሮፓንና ትራምፕን በማጋጨት በተለይም ትራምፕን በመደገፍ አሁን እሳቸው እረፍት ያገኙም ይመስላል። ጤና ይስጥልን።